እንኳን ለ25ኛው ዓመት በሰላም አደረሰ። አንዳንዶች ለመታሰቢያነት ይፈጠራሉ። ጥበብን በደም ስራቸው ውስጥ አሳልፈው በሰዎች ልብ ውስጥ የፍቅር አሻራ ጥለው ያልፋሉ። በኢትዮጵያ የፊልም ታሪክ ውስጥ እንደርሱ በቶሎ የሰረጸ፣ እንደርሱ በቅርብ የታወቀና እንደርሱ በብዙዎች የተወደደ ተዋናይ ማግኘት ከባድ ነው። እርሱ የተክለ ሃይማኖት ሰፈር ልጅ፣ የታታሪነት ተምሳሌት፣ የብዙዎች ወንድምና የሳቅ ምንጭ ነበር። ዛሬ በዚህ ቪዲዮ ያለ ጊዜ የተቀጠፈውን የጥበብ እንቁ ታሪኩ ብርሃኑን ወይም ሁላችንም በምንወደው ስሙ ባባን እናስታውሰዋለን። ታሪኩ ብርሃኑ የተወለደውና ያደገው እዚሁ አዲስ አበባ ነው። ገና በልጅነቱ ነበር የጥበብ ፍቅር በውስጡ የሞቀው። በትምህርት ቤት ቆይታውና በሰንበት ትምህርት ቤት በሚያቀርባቸው ድራማዎች ተሰጥኦ በግልጽ ይታይ ነበር። ከቀለበት መንገድ ለተጠናከረው ሪፖርት ዮናስ ነኝ። ደናደር ባባ ወደ ትልቁ የጥበብ መድረክ ከመምጣቱ በፊት በጎዳና ቲያትሮችና በትናንሽ መድረኮች ላይ በመሳተፍ ራሱን ቀርጿል። የኋላ ኋላ ለሚያገኘው ትልቅ ስኬት መሰረቱ እነዚያ የትግል ዓመታት ነበሩ። ታሪኩ ብርሃኑን ወደ እያንዳንዱ ኢትዮጵያዊ ቤት ያስገባው ላውንደሪ ቦይ የተሰኘው ተወዳጅ ፊልም ነው። የእናቷ ደም ብዛታቸው ሲስቅ አብረን እንድንስቅ፣ ሲያለቅስም አብረን እንድናለቅስ የሚያደርግ አስማት ነበረው። በዚህ ፊልም ላይ የተጫወተው ባባ የተሰኘው ገጸ ባህሪ ስሙን ብቻ ሳይሆን ማንነቱንም ጭምር የቀየረ ክስተት ሆነ። ከዚያ በኋላ ባባ ወደ ኋላ አልተመለከተም። ሕይወትና ሳቅ፣ ቦሌ ማነቂያ፣ እርቅ ይሁን፣ ወንድሜ ያዕቆብ፣ ኢዮሪካ፣ ፍቅርና ፌስቡክ፣ እንደ ባልና ሚስት፣ ወሬ ነጋሪ ከበርካታ ፊልሞቹ መሃል ተጠቃሾች ናቸው። የተሰጠውን ካራክተር ሁሉ ከራሱ ጋር ማዋሃድ ለሱ ከባድ አልነበረም። ተሰጥኦ መምሰል አይደለም መሆን እንጂ። ባባ ከትወናው ባሻገር ጉዳይ የተሰኘ ፊልም ደራሲም ዳይሬክተርም ነበር። ከካሜራ ጀርባ ጓደኞቹ እንዲህ ይገልጹታል። ትሁት፣ ዝነኝነት ያልቀየረው ሩህሩህ፣ በሥራ የሚያምን ግሩም ወጣት። በግል ሕይወቱ ከተዋናይት ቃል ኪዳን ጥበቡ ጋር የነበረው ትዳርና ልጃቸው የእርሱ ትልቁ ደስታዎች ነበሩ። ባባ ለሙያው ያለውን ክብር ያህል ለቤተሰቡም ፍቅር ነበረው። ታህሳስ 1 ቀን 2015 ዓመተ ምህረት የኢትዮጵያ የጥበብ ሰማይ ላይ ድንገተኛ መርዶ ተሰማ። እኔም ያላንተ መኖር አልችልም። ገና ብዙ የሚሰራና ብዙ የሚያሳየን እንቁ ተዋናይ በ38 ዓመቱ በሞት ተለየን። የባባ ማረፍ መላውን ሕዝብ አስደነገጠ። የሩቁም የቅርቡም እኩል ሰማይ ተደፋበት። ታሪኩ በአካል ቢለየንም ጥሎልን ያለፈው እርሱ የቋጠረልን የጥበብ ስንቅ ድንቅ ሥራዎቹ ግን ምንጊዜም ሕያው ናቸው። ወገኛዎች ናቸው። ውድ የስንቅ አርት ቤተሰብ፣ ስለ ታሪኩ ብርሃኑ የነበረን ዝግጅት ይህንን ይመስላል። የእርሱ የፊልም ሥራዎች በእናንተ ሕይወት ውስጥ ምን ትዝታ አላቸው? የትኛውን ፊልሙን ይበልጥ ትወዱለታላችሁ? ኮሜንት ላይ አጋሩን። ለመሰል የጥበብ ታሪኮችና የጠቢባን ሕይወት ሰብስክራይብ ማድረግዎን አይዘንጉ። ሰላም።